አስከሬን መውጣት የማይችልበት ስፍራ ለትይም ብለው ከማሉ ፍርድ ቤት ራሱ ይታመናል። አዳነች እናት ጊፍት ሰጥቶኛል ጋይስ። ይሄው በጎ ስራው ኦኬ፣ በጎ ነው ስራው። ዋትስአፕ እቺኒ መለያ የጥቁር አዝሙድ ፋሚሊ መለያ ነው ጋይስ። እንግዲህ ዋትስአፕ በኢትዮጵያ ሀገር ውጭ የምትገኙ የዩቲዩብ ተከታታዮቼ እንዴት ናችሁልኝ? አማን ነው ወይ? በሌላ ቪዲዮ ተመልሰናል። እንግዲህ የዛሬው ቪዲዮ ይሄን ሰፈር ገምቶ ላወቀ ሰው ካሜራ ትንሽ እስቲ ያሳይልኝ። እንዴ አንዴ ሰፈራው ዝም ብለህ እስቲ ያሳይልኝ ሰፈሩን። ይሄን ሰፈር አሳያቸው እስቲ። ይሄን ሰፈር ገምቱ እስቲ። ቁጥር ያኪ 1 2 3 አልተሳሳታችሁም። እንግዲህ ያለ ነው የት ነው? ልደታ ነው እንግዲህ ያለ ነው ጋይስ። ልደታ እማያውቃት አለ? ልደታ ማርያምን እንኳን እማያውቃት አለ? እስቲ ስለ ልደታ ምን ትላለህ ያኪ? የልደታ ሰፈር ልጆች የት አላችሁ? የአራዳ ልጆች መገኛ ልደትዬም ብለው ከማሉ ፍርድ ቤት ራሱ ይታመናሉ። ባይዘው የልደታ ሰፈር ልጆች የት አላችሁ? ዛሬ የምንገኘው ልደታ ነው። የአራዳ ልጆች እንግዲህ አብራችሁን ዮ ጋይስ። እንግዲህ ዛሬ ከኋላ እንደምታዩት በጎነት የመኖሪያ መንደር ላይ ነው እንግዲህ የምንገኘው። በዚህ መንደር ከዚህ በፊት ምን ነበረ? ከዚህ በፊት በጎነት ላይ ምን ነበር? አሁንስ ለምንስ በጎነት ተባለ? ባይዘው እግዚአብሔር ነው በጎነት ያው ጥሩነት ነው የሚመስለው። እሱም ገብተን ግቢውን እናየዋለን። ኢንተርቪው እናድርግ ሰው ካገኘ እኛ የምናውቃለን። ስለ ሰፈሩ እኮ ብዙ የምናውቀው ነገር የለም። ፀሐይዋ መጣች። ዋው በጎነት ሲወራ ራሱ ፀሐይዋ ወጣች። ስለዚህ አሁን ውስጥ እንገባና በጎነት ለምን እንደተባለ ይሄ ሰፈር ምን እንደነበረ አሁን ምን ላይ እንዳለ ያለውን ነገር ከነዋሪዎቹ እዚህ ብዙ አመት ከኖሩ ሰዎች ገብተን የምናጣራ የምንጠይቅ ይሆናል። ሁላችሁም አብራችሁን ቆዩ። እንወዳችኋለን። ጥቁር አዝሙድ ፋሚሊ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰባችንን አሳድጉን። ወዳችኋል። ጋይስ እንግዲህ ደርሰናል። አይቀጥልም እኮ አያቃጥልም። ይሄ ነጭ ሽንኩርት ነው። ኦኬ አሁን ተሰጥቶ ነው። ለምንድን ነው የተፈለፈለ? ኦኬ ለባልትና ለምንድን ነው በጎነት ሰፈር የተባለው? ጥሩ ስለሆነ። እንዴት ጥሩ ስለሆነ? በጣም ያምራል። በጣም እግዚአብሔር ጋይስ እዚህ ጋር ሲናናም ሆና በጎነት መንደር የተገነቡት እነዚህ ሁለት ባለ 9 ወለል የመኖሪያ ህንጻዎች አዲስ አበባ ከተማ አስተዳደርና በሜድሮክ ኢንቨስትመንት ግሩፕ በትብብር ተገንብተው በክብር አዲስ አበባ ከተማ ከንቲባ አዳነች አቤቤ 11/2017 ተመረቀ። የምርቃቱ ዕለት ብንኖር አሪፍ በአዳነች አቤቤ የተገነባው የኔ እናት አዳነች የኔ እናት ጋይስ እንግዲህ ማርያም ሊያውም ማዘዊ በቅርብ ነው 2017 ማለት የካቲት ላይ ናይስ ማለት መጋቢት፣ ሚያዝያ፣ ግንቦት በቃ 3 ወር ነው። ግንቦት 29 ተመረቀ ነው። ግን ግንቦት ብቻ ደስ ይላል። እግዚአብሔር አንተ ደግሞ ጋር ሰፈሩ እንኳን ሳላሳየናቸው ቆይ እስከ 9 ነው። ደግሞ እስከ 9 ነው። እስቲ ወደ ላይ እስከ 9 ነው። እስከ 9ኛ ፎቅ ወይኔ ጋሼ ሲያሳዝን አንተ በጣም እንተ ታውቃለህ። በቃ እነዚህ አባቶች ራሱ እንጠይቃቸው እንዲሽካሉ ሰዎች ነው ባይዘው ያሉት እናቶች አባቶች ምናምን ነው ያሉት። ትክክለኛ የጋራ መኖሪያ እዛ ጋር ደግሞ ልጆቹን ያቸው እስቲ ነው ጋሼ። ኧረ ችግር የለም ጋሼ። ለምንድን ነው በጎነት የተባለው? በጎ ነው ስራው ነው። ምን በጎ ስራው? ኦኬ በጎ ነው ስራው። በጎነት በጎ ስራው ነው ማለት። ኦኬ በጎ ስራው የሚያደርገው ድርጊቱ በጎነት ያሰኘዋል። ያ ነው ትልቁ ነገር። ስለዚህ ይሄ ሰፈር የበጎ ሰፈር ነው ማለት ነው። የበጎ ሰፈር ነው። ኦኬ እሺ ጋሼ፣ እሺ ሰምታችኋልና ጋይስ በፍቅር የሚኖሩ በሰፈር ሰዎቹ ራሱ በጎ ናቸው። እግዚአብሔር ሁለት ሰው አየው ማለት ሁለት እዚህ ጋር እንደማማ ጋሼን አየው። ሰዎቹ ራሱ በጎ ናቸው። ማርያም ነው በበጎነት መንደር በጎ ሰዎች ሰፈሩን የተወሰነ ዞር እናሳያችኋለን።
ስማኝማ ሚካኤል ቅድም ያኛው ያሳየኋችሁ 2017 አይደል? 2017 የካቲት 11 ነው አይደል? ያኛው አሁን የተገነባ ነው። አሁን የተገባው ለከጀታ እና ስማ ያኛው 2017 አዲስ ከሶስት ወር በፊት ይሄኛው ደግሞ 2016 ግንቦት 22 ነው። ያኛው ግንቦት 22 ማለት ዛሬ ቀስም ተለ ግንቦት 23 አካባቢ 25 26 አንድ አመት ሞልቶታል። ያ ደግሞ በቅርቡ ነው የተሰራው ማለት ነው። ባባርን ያኛው አዲስ ነው። ይሄኛው ደግሞ በፊት ነበር ካንዳንድ ብቻ በቃ በጎ ናቸው ሰዎች በቃ ለዛ በጎ ነው ተባሉት የተወሰነ ሰዎችን ኢንተርቪው እናደርጋለን። ጋይስ እንግዲህ ሰፈሩ እንደምታዩት በደንብ አስጎብኝቷቸዋል። ካሜራማናችንም ኤዲተራችንም ማለት እኩዮችን እንዴት ነው ዛሬ ሰላም እንዴት ነው? ሰላም ነው። እዚህ ሰፈር መተን ቪዲዮ እየቀረጽን ነበር። የኛ ሰፈር እዚህ አይደለም ሆነ ለመናገር አያውቁንም እኛንማ። እስቲ ይሄ ሰፈር ከዚህ በፊት እንዴት ነበረ? እስቲ ስለ ሰፈር የተወሰነ ነገር ልንጠይቆት ነው ሀሳባችን እና ምን ሰፈር ይባላል? ስሙስ ምንድነው? ከዚህ በፊት የነበርንበት ሰፈር በተለምዶ ቆርቆሮ ሰፈር ይባላል። ያ ሰፈር ደግሞ እጅግ በጣም ለነዋሪ ምቹ ያልሆነ ለ2 አመት ተብሎ ነበር የተሰጠን ያ ስፍራ ማለት ነው። ሆኖም ግን ከ2 አመት 18 አመት ስንኖር ለልጆች ምቹ ያልሆነ ለነዋሪ ምቹ ያልሆነ አስከሬን መውጣት የማይችልበት ስፍራ የሰው ልጅ የማይኖርበት እንስሳ እንኳን ለመኖር እጅግ በጣም የሚያዳግትበት ስፍራ ነበረ። ምክንያቱም አንደኛ ወንዝ ዳርቻ ነው፣ ሁለተኛ በአንድ ፖል ላይ ብዙ መብራቶች አሉ። እንጨቶቹ በምስጥ የተበሉ ናቸው። ዙሪያው ቤቱ ከላይ እስከታች ቆርቆሮ ነው። ፀሐይ በሚሆንበት ሰዓት ፀሐይ ያቃጥላል። ማታ ማታ ደግሞ ብርድ ይበርዳል። ክረምት ሲሆን ደግሞ ወንዙ በሚሞላበት ሰዓት ለኛ እጅግ በጣም ስጋት ነበረ። ይሄ ቦታ ለኛ ስፍራ ምቹ አይደለም የሚል ድምጽ እናሰማ ነበር። ክብርት ከንቲባችን እግዚአብሔር ይስጣት አንድ ቀን ነው እዛ ስፍራ ላይ መጣችው። አንድ ቀን መጣች። ያንን ቦታ ይሄ እውነትም እዚህ ቦታ ላይ ነው ወይ ይሄ የእናንተ መኖሪያ አይደለም በማለት ያንን ቦታ በአንድ ቀን ወስናለን። ዛሬ ይሄንን ያማረ ስፍራ ይሄንን ያማረ ቦታ ከዛ ከትቢያ አንስታ እዚህ ቦታ ላይ አስቀምጣናለች እና በጎነት የተባለበት ምንድነው? ከዚህ በላይ በጎነት የለም። እንጀራ ከአይጥ ጋር እኩል እየበላን ከዛ ቦታ ላይ ተነስተን ዛሬ እዚህ ስፍራ ላይ መቀመጥ ከዚህ በላይ በጎነት ያለ ይመስላል። ከንቲባችን ለልጆቻችን መጫወቻ እንደምታዩት ነው። ለእናቶች እንጀራ መጋገሪያ እንደምታዩት ነው። ለወጣቶችም ይሁን ዛሬ እንጀራ መጋገሪያ አለ። ሌላ ምን አለ? ጸጉር ቤት አለ። የወንዶች ስለዚህ ይህንን የት ነው የሚያገኙት? በጎነት
በጣም ውብ ነው። ከዚህ የተሻሉ ውብ ስራዎች እንጠብቃለን። እንወዳችኋለን። ይህንም የመሰለ የሚያምር ከተማ ስለሰጣችሁን እንወዳችኋለን፣ እናመሰግናለን። ቀጣይ የሰፈር እንደምንሄድ ደግሞ ጻፉልን። አዎ ጋይስ፣ ከተማም ከሆነ ድሬዳዋ፣ ሀረር ሂዱልን በሉ ጋይስ። እንመጣለን ጋይስ። እንግዲህ ቪዲዮአችን በዚያ ያበቃም። ፓርቱን እንቀጥላችኋለን።